እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ወንጌልንና የወንጌልን ተልእኮ እግዚአብሔር ይረዳን። የግልን ከጋር አብረን እንካፈላለን። ወንጌል ራሱን የቻለ ወንጌል ነው። ወንጌል ደግሞ ራሱ ተልእኮ አለው። አሁን የነበርኩላችሁ ክፍል ጌታችን ኢየሱስ ክርስቶስ የተናገረውን ቃል ነው የተናገርኩትና በማርቆስ ወንጌል ምዕራፍ 13 ቁጥር 10 ላይ እንደዚህ ብሏል ጌታ ኢየሱስ ክርስቶስ፣ አስቀድሞም ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል አለ። ጌታ ኢየሱስ ክርስቶስ ይህንን ቃል የተናገረበት ምክንያት ጌታ ኢየሱስ ክርስቶስን በጣም ብዙዎች ተከትለውታል። አብረው ይሄዱ ያለ ከደቀ መዛሙርቱ አንዱ ነው። ከደቀ መዛሙርቱ አንዱ ጌታ ከቤተ መቅደስ ሲወጣ ጠበቀውና እንዲህ ብሏል፣ እንዴት ያሉ ድንጋዮች እንዴት ያሉ ሕንፃዎች እንደሆኑ ተመልከታል። ጌታ ኢየሱስ ክርስቶስ የወጣው ከቤተ መቅደስ ነው። ስለዚህ ይሄ ሰው ይሄ ደቀ መዝሙርም አብሮት ለብዙ ጊዜ እንግዲህ ከእርሱ ጋር እየተከተለው የቆየ ነውና ልክ ሲወጣ ጠብቆ ሕንፃዎችን የሚያማምሩ ሕንፃዎችን እና ድንጋዮችን አሳየው ለጌታ ለኢየሱስ ክርስቶስ። የሚገርመው ነገር የሰውየው ጥያቄ ሳይሆን ምናልባት ሰውየው በነበረበት ሁኔታ ጠይቆ ሊሆን ይችላል፣ የደቀ መዝሙሩ ማለት ነውና የጌታ የኢየሱስ ክርስቶስ መልስ ግን በጣም የሚገርም ነበር። የሚገርም ነው የመለሰለት መልስ። መቼም አላውቅም እኔ ብዙዎቻችን እንደዚህ አይነት ጥያቄ ብንጠይቅ ለብዙ ጊዜ ከኛ ጋር አብሮ የነበረ ሰው ከኛ ጋር ሲያገለግል ወይ ደግሞ ከኛ ጋር ሲሰራ የቆየ ሰው ብዙ ነገር ያውቃል ብላችሁ የገመታችሁ ሰው እንዲህ አይነት ጥያቄ ጠይቃችሁ እናንተ ሌላውን የተሻለው እያሳያችሁት እርሱ ደግሞ ምንም ገና ምንም የማይታየውን ነገር ከዛም ነገር የማይቆጠረውን ነገር ለእናንተ ለትልቅ አድርጎ ሲያሳያችሁ ምን ብላችሁ እንደምትመልሱ መቼም መገመት ያዳግት አይመስለኝም። እና ጌታ ኢየሱስ ክርስቶስን አገልግሎቱ ሰዎችን ማቅናት፣ አገልግሎቱ ሰዎችን ማገዝ፣ አገልግሎቱ ሰዎችን መርዳት ስለነበረ አገልግሎቱ አጠቃላይ በቅንነት የተሞላ ስለነበረ ለዚህ ሰው የመለሰው መልስ የሚገርም ነው። ኢየሱስን መለሰለት፣ በቅንነት ነው የመለሰለት። አንተ ይሄን ያክል ዘመን ከኔ ጋር አብረህ ከኔ ወንጌል እየሰማ ስለ መጨረሻው ስለ መጀመሪያው እያስተማርኩ ቆይተሃል። እንዴት ይህን ጥያቄ የሚያክል ዘመን ቆይተህ አይገባም አላለው። በሰውኛ አስተሳሰብ አይደለም የነገረው፣ እሱ ካሳየው የተሻለ ብዙ ነገሮችን አሳየውና እነዚህ ሁሉ የምታያቸው ድንጋይ በድንጋይ ላይ ሳይፈርስ አይቀርም። መቼም እኔ ለራሴ እግዚአብሔር አስተማረኝ። በዚህ ክፍል አንዳንድ ጊዜ እኛ በሰዎች ሁኔታ ላይ የምንፈርድበት ጊዜ አለ። የጊዜ ቆይታን ቆጥረን ሌላውንም ብለን እኛ ጊዜ ቆይታውንም ይሄ ጥያቄ ጠይቃል፣ አሁንም ልጅ ነው፣ አሁንም አይገባውም ምናልባትም የምንልባቸው ሁኔታዎች አሉ። አንዳንድ ጊዜ ሰዎችን እየኮነንን ጊዜያችንን የምናጠፋበት ጊዜ አለ። ያንን ሰው ከማቅናት ወደ መስመር ከማስገባት ይልቅ ይህን ያክል ዘመን ቆይቶ አሁንም የሚጠይቀውን ጥያቄ ተመልከቱ። እኔ በቃ ለእንግዲህ እግዚአብሔር በተለየ መልኩ ነው ይልቅ ያስተማረኝና ግን ጌታ ኢየሱስ ክርስቶስ ምን ያክል ሰዎችን በመርዳት አገልግሎቱን እንደጀመረ ሰዎችን ማቅናት፣ ሰዎችን ከወደቁበት ማንሳት፣ የሰዎችን ነገር ማስተካከል እንጂ ማጣመም ስራው ስላይደለ ና ደግሞ ያሳያለሁ በተራ አንተ እነዚህ ተራራና ፎቅ አሳይተኛል፣ እኔ ከዚህ ያለፈውን አሳያለሁ። እነዚህ የምታያቸው ሁሉ ግን እኔ የሚያሳየው አንተም ያየኸው ሁሉ ምን ይሆናል? ይፈርሳል። ድንጋይ በድንጋይ ላይ ሳይፈርስ አይቀርም አለ። ጥያቄው በዚህ አላበቃም። ቅድም የጠየቀው አንድ ደቀ መዝሙር ነው።
አሁን ደግሞ አራት ሆኑና ለብቻቸው ጠሩት። አሁን አንዱ ያንን ጠይቆ ሲጨርስ ሌሎቹ ደግሞ አራቱ ጠየቁት። እነ ስምዖን ሰብሰብ ብለው ጴጥሮስም አለበት ዮሐንስ አንድ ጥያቄ ጠየቁት። እነሱ ለጠየቁት ሁሉ ጌታ ቀና መልስ ነበር ይመልስ ነበር። እንዲህ አላቸው። እነሱ እሺ ይሄ መቼ ነው የሚሆነው? አሁን አንተ አለ ለካ ጥያቄ እንግዲህ በሁሉም ውስጥ አለ ማለት ነው። አንተ ድንጋይ በድንጋይ ላይ ሳይፈርስ ይሄ አይቀርም ማለት ነው እና ይሄ የሚሆነው መቼ ነው? የመምጣትስ ምልክቱ ምንድን ነው? የሚል ጥያቄ ወደ እርሱ አቀረቡ። ከዚያ በኋላ ጌታ ኢየሱስ ክርስቶስ ይህንን ጥያቄ ሲጠይቁ አሁንም ለእነሱ ነው የተጠነቀቀላቸው። እንደዚህ አላቸው፣ እንዳያስቷችሁ ምን በሉ ተጠንቀቁ። ይሄ አንዱ ምልክት ሊሆን ይችላል። የሚያስቱ ይነሳሉ፣ እናንተ ግን እንዳትስቱ ተጠንቀቁ። አሜን። ሌላ ሁለተኛው ብዙዎች በስሜ ይመጣሉ፣ ብዙዎች በስሜ ይመጣሉ፣ እነዚህንም ተጠንቀቁ። በስሜ የሚመጡትን መቼም እናንተን ለማሳት ሌላ ስም ይዘው አይመጡም። ያው ለመዳናችሁ ምክንያት የሆነውን የኢየሱስ ክርስቶስን ስም ነው ይዘው የሚመጡት። አንዳንድ ጊዜ እኛም እኮ እንታለላለን። ያው የኢየሱስ ክርስቶስን ስም የጠሩ ሁሉ ትክክለኛ ስለሚመስሉ እንታለላለን። ያ እግዚአብሔርን ስም አይደል የጠሩት ብለን ነው የምንለው። ግን ስህተት የሚመነጨው ራሱ ከዚህ ስም ነው። ይህን ስም ይዘው ነው ስህተትን የሚያመነጩት። ይህን ስም ይዘው ነው ሰዎችን የሚያስቱት። ስለዚህ እናንተ አሁን አንደኛ ለራሳችሁ ተጠንቀቁ። እነዚህ ደግሞ እናንተን ከመስመር የሚያወጡ ሌሎችንም ከመስመር የሚያወጡ ሰዎች ሌላ ሳይሆን ይህንን ስም ይዘው ነው የሚመጡት። ስለዚህ ተጠንቀቁ ካላቸው በኋላ ነው እንግዲህ ይህንን መልስ የሰጣቸው። ቅድም መጀመሪያ መግቢያ ላይ ያነበብኩትን ቃል እንዲህ ብሎ አላቸው። ከነዚህ ነገሮች በፊት ግን እነዚህ ሁሉ ነገሮች ከመሆናቸው በፊት ግን የሚቀድም ነገር አለ አላቸው። ልክ ነው፣ እነዚህ ነገሮች ይሆናሉ። አሁን ያልኳቸው ነገሮች ግን ከነዚህ ነገሮች በፊት የሚቀድም ነገር አለ አላቸውና እንዲህ ያላቸው ቅድም ያነበብኩላችሁ አስቀድሞ ወንጌል ለማን ለአሕዛብ ሁሉ ምን ይሆናል? ይሰበካል። ምን ይቀድማል ማለት ነው? ወንጌል ይቀድማል። ክብር ለጌታ። እስኪ ወንጌል ይቀድማል። ከምንም በላይ ምን ይቀድማል? ወንጌል ይቀድማል። ወንጌል ይቀድማል። ይሄ ከተሰበከ በኋላ እነዚያ ነገሮች ሊከተሉ ይችላሉ። አሁን በዚህ ቀን ነው በዚህ ጊዜ ነው እያለቃችሁ፣ ግን ከነዚህ በፊት የሚቀድመውን ነገር እወቁ። አሁን ያ ያልደረሳችሁበት አያስጨንቃችሁ። እናንተ አሁን ልትሰሩ የተገባችሁን ስራ ግን የምትሰሩት ይሄ ነው የሚቀድመው። ወንጌል ለአሕዛብ ሁሉ ምን ይሆናል? ይሰበካል። ወንጌል ራሱ ምንድን ነው? ብቻ በብዙዎቻችን መረዳቱ ወንጌል ራሱ ምንድን ነው? ምንድን ነው ብለን እንላለን። አሁን ሰው ወንጌል ምንድን ነው ብሎ ቢጠይቃችሁ ምን ብለን እንመለሳለን? ከመጽሐፍ ቅዱስ አንጻር ሶስት ሀሳቦችን ጥቂት ነገሮችን ሶስት ነገሮችን ላንሳላችሁ። አንደኛ ወንጌል ምንድን ነው? ራሱ ይኸውን ይሰበካል። በአሕዛብ ደረጃው በአሕዛብ ዘንድ ሁሉ ይሰበካል የተባለው ራሱ ወንጌል ምንድን ነው? ትርጉሙ የሚሆን ስንመለከት አንዱ ወንጌል ማለት ብዙዎቻችን ምናልባት በቀጥታ በተዘዋዋሪ እንደሰማነው የምስራች መልካም ዜና ነው። የምስራች ማለት ደግሞ መልካም ዜና ነው። ይህንን ትርጉም ከተለያየ መጽሐፍ ቅዱስ ክፍላችን ውስጥ አይቼ ነበር። ይሄ ወንጌል የምስራች ነው ወይ ደግሞ መልካም ዜና ነው የሚለው እንዴት ተጠቀሰ ብዬ ሳይ አንድ ሁለት ክፍሎችን አየሁ። ኢሳይያስ 40 ላይ እንዲህ የሚል ቃል ተጽፏል። የምስራችን የምትናገሪ ጽዮን ሆይ ይላል። ምንን የምትናገሪ? የምስራችን የምትናገሪ፣ መልካም ዜና የምትናገሪ፣ የኢየሱስ ክርስቶስ ልጅ መወለድን የምትናገሪ። ናሁም አንድ ላይም እንዲሁ ተመሳሳይ ቃል የምስራች የሚለው ቃል መልካም ዜናን የሚያመለክት እንደሆነ ከክፍሉ አየሁ። ናሁም አንድ ላይ እንደዚህ የሚል ቃል ተጽፏል። እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ነው ይላል።
ስለዚህ የምስራች ማለት መልካም ዜና ነው ማለት ነው ከሚል ከመጽሐፍ ተዘረበው ወሰዱት። ስለዚህ ይሄ የምስራች መልካም ዜና በአሕዛብ ሁሉ ምን ይሆናል? ይሰበካል። ሌሎች ጋር የለም። በእጃቸው የያዙ ግን ይሄን መልካም ዜና ይሰብኩታል እና የምስራች መልካም ዜና ነው ብለው ያስቡ። ሌላ ሁለተኛው ወንጌል ምንድን ነው በሚለው ከሮሜ 1:3 ላይ እናገኛለን። 1:3 ላይ አለው። ሶስተኛው ላይ በደንብ አድርጌ ልንገራችሁ። ይሄ ሶስተኛው ቃል ላይ እንግዲህ ደጋግሜ አንብቤ ያለው ይሄ ቃል በጣም የገረመኝ ማርቆስ ምዕራፍ 16 መጽሐፍ ቅዱስ ያላችሁ ሁላችሁም ክፈቱት። በየትኛውም አጋጣሚ መጽሐፍ ቅዱስ በእጃችሁ አለ። ማርቆስ ወንጌል ምዕራፍ 16:8 ወንጌልን እንዴት አድርጎ እንደሚገልጸው የወንጌልን ምንነት ይሄ ቃል ደግሞ እንዴት እንደሚያጽናና ተመልከቱ። እንደዚህ ይላል። አብረን እናንብበው። ማርቆስ ወንጌል ምዕራፍ 16:8 ላይ ከዚህም በኋላ ኢየሱስ ራሱ የዘላለም ድህነት የሆነውን ምን የሆነው እስቲ በሉ ምን የሆነው የዘላለም እሱ ሁላችሁ በሉ የዘላለም ድህነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከ ይላል። ክብር ለጌታ። ወንጌላችን ምንድን ነው? የዘላለም ድህነት ነው። ለዘላለም መዳኛ ነው ወንጌላችን። ይህን ሁላ ተስፋው ካላችሁ አንዳንዶቻችን ወንጌላችን ምናልባት በቅድም እንደተባለ ምስራች መስበክ ነው ብቻ ብለን በልባችን ወይም በአፋችን ዘንድ ቁጭ ያለ የወንጌል ምንነት ግን በደንብ ከገባ ወንጌል ማለት እኛ ደህንነት ያገኘንበት ብዙዎችን የሚድኑበት የዘላለም የሆነ ድህነት እንደሆነ ቀጥተኛ ቃሉ ተመልከቱ። ቃል በቃል የተጻፈው ከዚህ በኋላ ኢየሱስ ራሱ የዘላለም ድህነት የሆነውን ወንጌል የማይለወጠውን ቅዱሱን ወንጌል በእጃቸው ላከ። ስለዚህ ወንጌል ምንድን ነው? የዘላለም ሲያውላችሁ ነው። እንግዲህ መጽሐፍ ቅዱስ አንብቡ እያለሁላችሁ ባላችሁበት ወንጌል ምንድን ነው? እሺ ተሰለሰሉቻ በዘላለም ድህነት የሆነለት ወንጌል ምንድን ነው? ወንጌል ምንድን ነው? የዘላለም ድህነት ነው። ዘላለማዊ መዳን ያገኘንበት ነው ወንጌል። ለወንጌል የተለየ ቦታ እንዲኖረን የሚያደርገን ክፍል ነው። የማይለወጠው ቅዱስ የዘላለም ድህነት የሆነውን ወንጌል ላከሰጣቸውና ላካቸው። ወንጌል የዘላለም ድህነት ነው እንዳይቀልድ። ወንጌል ከምንም በላይ ብዙ ጊዜ በብዙ ሰዎች እጅ በብዙዎቻችን እጅ ወንጌል ስለቀለለ ወንጌል ቀሎ ሌላ ነገር ነው በእጃችን ከብሎ ይዘን ያለ ነው። ግን መጽሐፍ ቅዱስ ብለን የሚያስረግጥልን ከዛሬ ጀምሮ ምናልባት የቀለለብን ካለን እንየው። ወንጌል ራሱ የዘላለም ድህነት ያገኘንበት ስለሆነ ለወንጌልና ለቃሉ ክብር ይሁን። ከምንም በላይ ማንም ከሚናገረው እናንተ መልእክት በላይ ወንጌል የዘላለም ድህነታችሁ ነው። የዘላለም ድህነታችን ነው። አላውቅም ለእኔ በተለየ መልኩ ነው ይሄ ቃል ይገባል። ይህንን ክፍል ስዘጋጅ ይሄ ቃል በተለየ መልኩ ነው ይገባል። ለወንጌል ምን ያክል ቦታ እንደምንሰጥ አላውቅምና ወንጌል ይሄ የተሰጠን ወንጌል የዘላለም ድህነታችን ነው። ሕይወት ያገኘንበት ነው። የዳንበት ነው። ከየትኛውም ነገር በላይ ለዚህ ቅድሚያ ይኖራል። ለዚህ ቅድሚያ የሚኖረን ከሆነ ደግሞ ለወንጌል ትምህርት ፕሮግራም ሲዘጋጅ ለመማር ሕይወት ያገኘንበት ስለሆነ ለመማር ራሳችንን እናዘጋጅ። እንግዲህ ወንጌል ይሄ ከሆነ ወንጌል መልካም ዜና ምስራች ከሆነ ወንጌል ራሱ ኢየሱስ ክርስቶስ ከሆነ ወንጌል የዘላለም ድህነታችን ከሆነ የዳንበት ከሆነ ሕይወት ያገኘንበት ከሆነ
ምን እናድርግ? የቀደሙት አባቶቻችን ይህን የዘላለም ድህነት የሆነውን ራሱ ኢየሱስ ክርስቶስ ይህን የዘላለም ድህነት የሆነውን ምን አደረገ? እኛስ ምን እናድርገው? ይህንን ወንጌሉን ወይስ ድሮ ያኔ እኔ በኦርቶዶክስ ቤተክርስቲያን ለብዙ ዓመት እንግዲህ ቆይቻለሁ እና አባቶቻችን ከቅርብ ጊዜ ወደዚህ ነው ወንጌል ምናልባት ፊት ለፊት መቀመጥ የጀመረው እንጂ በብዙዎች ራሴ ነበር የሚገኘው እንዳያቃዥ ሌላም ነገር እንዳይደረግ ትራስ ነው ለብዙዎቻችን ሆኖ ያለፈው ለብዙ ጊዜ። እኛ ቤት እንግዲህ ምን እንደሚሆን አላውቅም። አሁን እኛ የዳነው ሰዎች ቤት ወንጌል ምን እንደሚሆን አላውቅም። በቀደሙት ዘመን ሰዎች ትራስ አድርገውታል። ምናልባት እኛ ቤት ትራስ ከሆነ አሁን እናውጣው። ትራስ አይደለም ትራስ ሌላ ገዛና ይሄን እናውጣው። ምን እናድርገው? ወንጌሉን ምን አይነት ቦታ እንስጠው ለወንጌሉ? እንደዚህ የዘላለም ድህነት የሆነው እንደዚህ ለሌሎች መልካም ምስራች የሆነው እንደዚህ ሕይወት የሆነው ኢየሱስ የሆነው ወንጌልን ምን እናድርገው? ምን አድርገው አለፉ? ምክንያቱም ካለው ጠቀሜታ ካለው ክብር ካለው ቦታ የተነሳ ኢየሱስ ክርስቶስ እንኳን ራሱ ምን አደረገው? ወንጌል የሆነው ኢየሱስ ራሱ ምን አደረገው የሚለውን ብንመለከት ጥቂት ደስ ይለኛል። ያው እንግዲህ ሁሌ መጀመሪያ መልካም አስተማሪያችን ከሆነው ከጌታ ኢየሱስ ክርስቶስ ተግባር ነው የምንነሳው። ኢየሱስ ክርስቶስ ወንጌሉን ምን አደረገው ብለን ብንመለከት ማርቆስ 1:14 ላይ ከፍተን ማንበብ እንችላለን። እንዲህ ይላል። ኢየሱስ ክርስቶስ ወንጌሉን እንዲህ ነው ያደረገው። የእግዚአብሔርን መንግሥት ወንጌል እየሰበከ በወንጌል እመኑ እያለ ወደ ገሊላ መጣ ይላል። ወንጌል ለእኛ ታልፎ የተሰጠን ኢየሱስ ክርስቶስ ያን የያዘውን ወንጌል ያደረገው መስበክ ነው። ሁላችንንም የሚያካትተው ሁላችንም ራሳችንን እንድንፈትሽ ያደርገን ወንጌሉን የተቀበልነው ለምንድን ነው? ኢየሱስ ክርስቶስ ያን ወንጌል ምን አደረገው? ፍጡር አስተማሪ ነው፣ ሰበከው። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ ወንጌልን እየሰበከ በየቦታው ተንቀሳቀሰ። ይህን ወንጌል ኢየሱስ ክርስቶስ ሰበከው። ከሱ በኋላ የተቀበሉት ሐዋርያቶች ምን አደረጉት? ማርቆስ ወንጌል ምዕራፍ 16 ቁጥር 20 ላይ እንደዚህ ይላል። እነርሱም ወጥተው በየስፍራው ሁሉ ወንጌልን ምን አደረጉ? ሰበኩት። ኢየሱስም ይህን መልካም ዜና የሆነውን ይህን የዘላለም ድህነት የሆነውን ወንጌል ይዞ መቀመጥ ሳይሆን ስራው የነበረው ማድረስ የተቀመጠባትን 3 ዓመት ከ6 ወር ለብዙዎች ወንጌልን ሰበከ፣ ብዙዎችን ታደገበት። ከዚያ በኋላ ቀጣዩን ትውልድ ሐዋርያቶች ተቀበሉት፣ ይህን ወንጌል ሰበኩት። ማርቆስ 16:20 ላይ ስታነቡ እንደዚህ ነው የሚለው። እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነሱ ጋር ምን ያደርግ ነበር? ይሰራ ነበር። ወንጌል የሚሰራው ስትሰብከው ነው። ወንጌሉ ስራውን የሚሰራው ስንሰብከው ነው። ከሐዋርያቶች ጋር ጌታ አብሯቸው ይሰራ የነበረው ወንጌሉን ስለሰበኩ ነው። ወንጌሉን ባይሰብኩ ጌታ ከነሱ ጋር አይሰራም። ስለዚህ ያ ወንጌል ስራውን የሚሰራው ጌታም አብሮን የሚሰራው አብሯቸው የሚሰራው ወንጌልን ሲሰሩ ነው። ስለዚህ ወጥተው ይህን ወንጌል በየቦታው ሲሰብኩ ማን አብሯቸው ይሰራ ነበረ? ሲበሉ ማን አብሯቸው? እራሱ ኢየሱስ ክርስቶስ ጌታ የሆነው አብሯቸው ምን ያደርግ ነበር? ይሰራል። እሱም ሲሰብክ ስራውን ይሰራል። ሐዋርያቶችም ሲሰብኩ ስራቸውን ይሰራላቸው ነበር፣ ከጎኑ ነው። ለምን? ይህን ወንጌል በንግግርም በሕይወታቸውም ይሰብኩት ስለነበረ ወንጌሉ በዚህ መልኩ ይሰራ ነበር። ሦስተኛው ኢየሱስ ሰበከ፣ የተቀበለው ሐዋርያቶች የተቀበሉት ሰበኩ። እኛስ የእኛስ ድርሻ አሁን ምናልባት ቀጣዩ እኛ ነን።
እኛ ስናልፍ ደግሞ ሌላው ይተካል። ግን እኛስ ለእኛስ አሁን ላለነው ምንድነው የተሰጠን ማሳሰቢያ? ጳውሎስስ እኛን ምን ይመክረናል? እኛ ብሎ ቀጣዩንም ትውልድ ጭምር አካቶ እኛ ግን ማንን ይሰብካልናል? ምን ያሉ የተሰቀለው ኢየሱስን እናደርጋለን፣ እንሰብካለን። ይሄ ነው ተቀባልነት። ይሄ ነው ወንጌሉን እንድናደርገው የተሰጠን። ወንጌል ለሌሎች መናገር፣ ይሄ መልካም ዜና ይዞ መቀበል አይጠበቅም። መናገር ድርሻችን ነው። ምናልባት ጌታ ኢየሱስ ክርስቶስ ራሱ ጳውሎስን እየደጋገመ በዚህ ዙሪያ ያስጠነቅቀው ነበረ። አትፍራ፣ በዚህ ከተማ ብዙ የሚድኑ ሰዎች አሉኝና ተናገር፣ ዝም አትበል። ወንጌሉ የተሰጠ ዝም እንድትል ሳይሆን ይሄን የዘላለም ሕይወት የሰጠ ሰዎችን እንድትታደግ ተናገር ይለዋል። ይህንን የምስራች የሆነውን የዘላለም ድህነት የሆነውን ኢየሱስን ለሌሎች መመስከር የእኛ ድርሻ ነው ወገኖች። ምናልባት እንዳንዘናጋ የወንጌል ተልእኮ ማድረግ ያለብን አንዱ ወንጌል የራሱ የሆነ ተልእኮ ቢኖረው የእኛ ድርሻ ግን ወንጌልን ለሌሎች መናገር ነው። ምናልባት የምንናገርባቸው ነገሮች መዘርዘር ባያስፈልግም ግን በጥቅሉ መናገር ይቻላል። ወንጌልን ለሌሎች መናገር ያለብን አሁን እኛ በሕይወት ያለን። እስቲ መቼ ወደ ጌታ እንደሚሄድ የሚያውቅ ሰው አለ ከእናንተ ውስጥ? እኔ በዚህ ቀን ነው የሚሄደው፣ ስለዚህ በዚህ ጊዜ ሰብካለሁ የሚል ሰው ካለ አንዘንገር የለም። ማናችንም አናውቅ የምንሄድበት። ስለዚህ መቼ እንደምንሄድ ስለማናውቅ አሁን እስትንፋሳችን እያለ ነው ይህንን ወንጌል የምንሰብከው፣ የጠፉትን የምንታደገው። አይታችኋል። ከሞትን በኋላ ከዚያ ንግል እኮ አናገኝም። በሉቃስ ወንጌል የተጻፈውን ባለጸጋ ታውቁታላችሁ። በምድር ላይ የሚኖረውን ያክል ኑሮ ከኖረ በኋላ አንድ ድሃ አልዓዛር የሚባል መጣ፣ ለመነው። ለሱ ቢገባውን አላደረገም። አልዓዛርም ሞተ። ከዚያ በኋላ ባለጸጋውም ሞተ። ሞት አይቀርም። መቼ እንደሚሞት ሊያውቅ ኖሮ እሱም ያደርግ ነበር፣ አያውቅም። ስለዚህ መቼ እንደምንሞት እኛም አናውቅም። ከዚያ በኋላ ሞት አይቀርም። ሞት ሲወስደው ሩቅ ሆኖ በአብርሃም እቅፍ ያለን አልዓዛርን ቅድም ውሃ የከለከለውን የሚበላ የከለከለውን ወንጌልን ያሰራውን እሱን አየውና እባክህ አብርሃም አባት ሆይ ላክልኝና ከዚያውን ካለሁበት ስቃይ ሊታደገኝ ተቃጠልኩኝ ብሎ ሲል መልአክ አይቻልም። ያንተ ጉዳይ እዛ ከተመ በምድር ላይ በሕይወት እያለ ነው ይህን ስራ የምትሰራው፣ መልካሙን ስራ የምትሰራው፣ ለሰዎች የምትደርሰው አሁን በሕይወት እያለ ሞቶም ማለት ነው መድረስ አይቻልም። እሺ አይቻልም። እሺ እንደዛ ሆነ ምን አደርጋለሁ? መቼስ የኔ ጉዳይ አንዴ ተስፋ ቆርጧል። እሺ እዛ 5 ወንድሞች አሉ። አያችሁ 5 ወንድሞች አሉና ለእነሱ ይህን ወንጌል ልንገራቸው እድል ስጠኝ። እሱም አይሆንም፣ አይቻልም። ያንንም እዛው አንተ በሕይወት እያለ በብዙ ነገር ተከበህ ያልነገርካቸው አሁን መሄድ አይቻልም። ያንተ ጉዳይ በቃ አክትሟል። የምትኖርበትን ያክል እድሜ ኖረህ አልፈሃል። እድሉን አልተጠቀምክም። እግዚአብሔር የመኖር እድል ሰጥቷል። እስቲ ለእኔ እግዚአብሔር የመኖር እድል ሰጥቶኛል የምትሉ ሰዎች እጃችሁ ያሳዩ። በእውነት በዚህ ልጆቻችሁን አለባችሁ በኢየሱስ ወንጌል ይሰራል። ይህን የምስራች ቅድስት በገበሬዎች እድሉን ተጠቀም። አልኖርክም፣ ቅድም ኖረ አልተጠቀምክም፣ አሁን መጠቀም አትችልም። እንደው አንድ ሰው ነው ከሞተ ሰው ተነስቶ ቢናገራት ብሎ ሲለምን እዛ ለእነርሱ ይሄ ወንጌል አለላቸው። ለእነርሱ ነቢያትና ሙሴ አሉላቸው። እነሱ ይነግሯቸዋል። እነሱን ካልሰሙ የሞተ ሰው ተነስቶ ቢናገራቸው አይሰሙም። ቁርጥን ወቅ ስለዚህ እድልን መጠቀም በሕይወት ኖሮ ነው። የሚገርማችሁ ይህ ክፍል የሚያስተምረው እሱ ብቻ አይደለም፣ ተናጋሪውን ብቻ አይደለም። ሰሚዎችም ልናጣቸው እንችላለን እኮ የሚሰሙትንም ሰዎች ሊሞቱ ይችላሉ ከአጠገባችን። ይሄን ማድረስ የሚገባን የምስራች ሳንናገር በዚያ ስርዓት ውስጥ እያሉ ሰዎች ሊሞቱ ይችላሉ፣ ሊሰበሰቡ ይችላሉ።
እነዚህን ሰዎች ላናገኝም እንችላለን። እኛ ብቻ አይደለም እድሉን የምናጣው፣ እነዚህን ሰዎች እድሉን ላያገኙ ይችላሉ። ስለዚህ ንስበት እድል የተሰጠን በሕይወት እስካለን ሙታን አያመሰግኑትም። ሙታን የእሱን ወንጌል አይናገሩም። እኛ ሕያዋን ነን ወንጌሉን የምንናገረው የምንሰብከው እኛ ነን። ይሄን ወንጌል መቼም ብዙ መንገድ አለ። ወንጌልን ለመስበክ ወንጌልን ለመናገር ብዙ መንገድ አለ። ወንጌል ተልእኮ መስበክ ብቻ አይደለም። ከመስበክ ቀጥሎ ያለውን ታሪክ ቀጣይ ሳምንት እግዚአብሔር ከፈቀደ እንቀጥላለን።